ወይዘሮ ዳያና ይባላሉ። በነጭነታቸው ሌላውን በሙሉ ዝቅ አድርገው የሚመለከቱ በሀብታቸው ደግሞ የሚኮሩ ሰው ናቸው። ወይዘሮ ዳያና ሌላውን ዜጋ ሌላውን ዘር ዝቅ አድርገው ይመልከቱ እንጂ እንደማንኛውም ሰው እንደመሆናቸው መጠን ሆዳቸውን ያማቸዋል፣ ውጋት በሽታ ይዛቸዋል፣ ሌሊት አላስተኛ ይላቸዋል። ግራ ተጋብተው ዶክተራቸው ጋር ይደውላሉ። ዶክተሩ መጥቶ ይመረምራል። ምንም ነገር አላገኘባቸውም። ሌላ ቦታ ልኮታል ይላቸዋል። ከፍ ያለ ወደ ሆስፒታል ይላካሉ። እዛም ይመረመራሉ። ምንም ሊያገኙት አልቻሉም። ስቃያቸው ግን እየበረታ መጣ። ተመልሰው ዶክተራቸውን ይጠይቁታል። እሱም ደግሞ እንግዲያውስ እንዲህ ከሆነ ስፔሻሊስት አለ፣ ስፔሻሊስት ጋር ልላኮት ይላቸዋል። እሺ ይላሉ። ህመሙ ስለጸናባቸው ስፔሻሊስቱ ግን የውጭ ዜጋ ሆኖ ተገኘ። ወይዘሮ ዳያና ደግሞ ይሄን ነገር አይጥማቸውም። ተመልሰው ዶክተሩ ጋር ሄዱና አልታከምም ይሉታል። ከዚህ ውጪ ማንም የለም፣ እሱ ካላከሞት ማንም ሊያክሞት አይችልም፣ እሱ ይመርምርና ያገኘው በሽታውን ይላቸዋል። ምንም ምርጫ ስላጡ ተመልሰው ይሄዳሉ። ቅር እያላቸው ይሄ የውጭ ዜጋ ዶክተር ይመረምራቸውና በሽታውን ያገኛል። ሰርጀሪ እንደሚያስፈልጋቸውም ይነግራቸዋል። በሰርጀሪው ይስማማሉ። ነገር ግን ማን ነው ሰርጀሪ የሚያደርገኝ ይላሉ። እኔና ሌሎች ዶክተሮች አልፈልግም ብለው አምፀው ነበር። የግል ዶክተራቸው መልሶ እንደገና ጫን ይላቸውና እዛው ይሄዱ ይላቸዋል። ብቻ በዚህም በዚያም ብለው ወይዘሮ ዳያና ሳይፈልጉ በግድ በዚህ የውጭ ዜጋ ዶክተር ሰርጀሪ ይደረጉና በሽታቸውን ይድናሉ። ከዳኑ ከአንድ ወር በኋላ ሌሊት እንቅልፍ የሚነሳቸው ነገር በሙሉ ጠፍቷል። ሰላም እያደሩ ነው። ነገር ግን አንድ ነገር ደግሞ ጭንቅላታቸው ውስጥ ገብቶ አላስተኛ ያላቸዋል። ህሊናቸው በጠበጣቸው። ሌላውን ዝቅ አድርገው ማየታቸው፣ ከነጭ ሌላ ዘር የለም ማለታቸው፣ በሀብታቸው መመካታቸው፣ ይሄ ሁሉ ነገር ህሊናቸውን እየቆጫቸው ነው። ይችላሉ ያሏቸው ሰዎች አልቻሉም፣ አይችሉም ያሏቸው ሰዎች ደግሞ ችለው ተገኙ። በዚህ ጊዜ ወይዘሮ ዳያና ይሄ እንቅልፍ ስላሳጣቸው ተነስተው እዛው ዶክተር ጋር ተመልሰው ይሄዳሉ። ሲያቸው ይደነግጣል። ምን ነው አመሞት እንደ ሲላቸው አላመመኝም፣ አይ ሆዴስ ድኗል፣ አእምሮዬ ግን በጠበጠኝ አሉት። ምን ሆኑ? አይ በጣም እኔ ችግር ነበረብኝ። ሌላውን ሰው በሙሉ ዝቅ አድርጌ እመለከት ነበር። ይችላሉ እምላቸው የኔ ዘሮች ይመስሉኝ ነበር። ግን አሁን አንተ ብዙ ነገር አስተማርከኝ እና ያንን ነገር ከዚህ በፊት አስበው የነበረውን ነገር በሙሉ አሁን ተቀይሬያለሁ፣ መተው ፈልጋለሁ። አንተንም ይቅርታ ልጠይቅህ ነው የመጣሁት አሉ። ወይዘሮ ዳያና አላቸው፣ አዩ ሰውን በሙሉ አይኑን ጨፍነው ቢመለከቱት ሁሉም አንድ አይነት ነው አለ። ምን አልክ አሉት። አይኑን ጨፍኑና ሁሉንም የሚመለከቱት ሰው ሁሉ አንድ ሆኖ ያገኙታል አለ። ወይዘሮ ዳያና ትልቅ ትምህርት ነው የሰጠኸኝ፣ አመሰግናለሁ ብለው ወደ ቤታቸው ሄዱ። ከዛ ቀን ጀምሮ ግን ወይዘሮ ዳያና ሌላውን ዝቅ አድርገው መመልከታቸውን፣ የሌላውን ዘር ማንቋሸሻቸውን፣ ከኔ ሌላ ሰው የለም ማለታቸውን በሙሉ ትተው ሰውን ሁሉ እኩል ትሪት ለማድረግ መሞከር ጀመሩ። ለምንድን ነው ሰውን ዝቅ አድርገን የምንመለከተው? ሰውን ሁሉ እኮ አይናችንን ጨፍነን ብናየው ሁሉም እኩል ሆኖ እናገኘዋለን። መረሳት የሌለበት ነገር ሁላችንም የተፈጠርነው ከአባታችን አደም ሰላም በሱ ላይ ወረድና ነው። አባታችን አደም ደግሞ ከአፈር ነው የተፈጠረው። አፈር ላይ የሄደ እንዴት ይኮራል ታዲያ? የገሌዘር የሆነው ዶክተር የገሌዘር የሆነችውን ታማሚ አላክምም ይላል። እሷስ በታመመች ጊዜ የገሌዘር ዶክተር ነውና አልፈልግም እሱ ጋር ልታከምም ትላለች። ሲያመን ማንም ጋር እንደምንሄደው ሁሉ ሳያመንም አእምሯችንን አናሳምመው። ሁሉንም ሰው በኩል ለመመልከት እንሞክር።